ቴሌቪዥን ድራማ ታሪክ ውስጥ የወደፊቱን ዓለም ፍጻሜና የድሮውን ዓለም ፊውዳል ስርዓት አዋህዶ በአንድ ያቀረበ እንደ ኢንቱ ዘ ባድላንድስ ያለ ፊልም ዓለም ላይ ታይቶ አይታወቅም። ጥይት የሌለበት ሰይፍና ማርሻል አርትስ የህይወትና የሞት መወሰኛ በሆኑበት ዓለም ውስጥ ይህ ፊልም ተመልካቾችን ወደ አዲስ ምናባዊ ዓለም ወስዶ ነበር። የዓለምን ትኩረት ስቦ የነበረው ይህ ድንቅ ስራ በድንገት እንዴት ተሰረዘ? ዛሬ ከኢንቱ ዘ ባድላንድስ አስገራሚ ጀማሪና እስከ አሳዛኝ ፍጻሜው ድረስ ያለውን ያልተነገረ ታሪክ አብረን እናያለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው መከታተል እንዳይረሳ። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ነበር አልፍሬድ ጎፍና ማይልስ ሚለር የተባሉ ባለራዕይ ደራሲዎች ነበሩ እውነተኛ የምስራቅ እስያ ማርሻል አርት ፊልሞችን በጥራት ወደ አሜሪካን ቴሌቪዥን ማምጣት ነበር ሀሳባቸው። በሆሊውድ የተለመደውን በኮምፒውተር የተቀናበረ ትግልን በመተው እውነተኛ የጉልበትና የጥበብ ትግልን ወደ ሆሊውድ አምጥቶ ማሳየት ነበር። ታሪኩ የሚካሄደው 500 ዓመታትን ወደ ኋላ ስልጣኔ ከጠፋ በኋላ ነበር። ባድላንድስ ተብሎ በሚጠራው ግዛት ውስጥ 7 ባሮኖች ዓለምን ይቆጣጠራሉ። ፊልሙም ልዩ ጥንካሬ የነበረው ሽጉጥና ጥይት መከልከሉ ነው። ይህ ደግሞ እያንዳንዱን ግጭት ግላዊና ደም አፋሳሽ ጥበባዊ አድርጎት ነበር። ፊልሙ ሲጀምር የተቀበለው አድናቆት ማንም ያልጠበቀውና አስገራሚ ነበር። የመጀመሪያው ክፍል ከ6 ሚሊዮን በላይ ተመልካቾች ማግኘት በኬብል ቲቪ ታሪክ ከፍተኛውን ስኬት ከቀናጁት የቲቪ ሾዎች ውስጥ አንዱ ሆኖ ነበር። ፊልሙ በዋናነት የተሳካ ገጸ ባህሪያቱ ጥልቀት ነው። በላይ ደግሞ በካራክተር ስሙ ሰኒ ወይም ደግሞ በትክክለኛ ስሙ ዳንኤል ዉ ጫወተው የገጸ ባህሪ ዋና የፊልሙ የጀርባ አጥንት ሆኖ ማገልገሉ ነበር። ለባሮን ጉዌን የሚሰራ ጨካኝ ገዳይ ወይም ክሊፐር ቢሆንም ውስጡ ግን ነጻነትና ሰላምን የሚፈልግ ሰው መሆኑን ያሳያል። ዳንኤል ዉ ራሱ በፐርሰናል ላይፉ የተዋጣለት የማርሻል አርት ባለሙያ መሆኑ ፊልሙን የበለጠ እውነተኛና ተወዳጅ እንዲሆን አድርጎታል። ሌላኛው ፊልሙን ካደመቁትና በጣም ተወዳጅ ካደረጉት ሰዎች መካከል ዘ ዊዶው ወይም ደግሞ ኤሚሊ ቤካም በምንጊዜውም የቴሌቪዥን ታሪክ ውስጥ ከታዩ የእሷ ትግል ትዕይንቶች በዳንሱና በውበቱ ተወዳዳሪ አልነበራቸውም። ሌላኛው በፊልሙ ላይ ማንረሳውና አልፎ አልፎ ቀልጣል የሚያደርገው ባጂ ወይም ደግሞ ኒክ ፎረስት በሁለተኛው ሲዝን ላይ የተቀላቀለው የገጸ ባህሪ ከባድና ደም አፋሳሽ የሆነ ፊልም ውስጥ ፈገግታና ሚስጥርን ይዞ መጥቷል። ከነዚህም በተጨማሪ እንደ ኤምኬ ያሉ ገጸ ባህሪያት ውስጣቸው ያለው ጥቁር ኃይል ወይም ጊፍት ለመቆጣጠር የሚያደርጉትን ትግል ፊልሙን የበለጠ ሚስጥራዊና መንፈሳዊ ወይም ስፒሪቹዋል አድርጎት ነበር። ምንም እንኳን አድናቂዎች ፊልሙን አምልከውት ቢሆንም ከካሜራ ጀርባ ግን ጥቁር ደመና ማጥላት ጀምሮ ነበር። የመጀመሪያው ሲዝን ከፍተኛ ተመልካች ያገኘው ከታዋቂው ዘ ዎኪንግ ዴድ ፊልም ቀጥሎ ይተላለፍ ስለነበረ ነው። ሆኖም በሁለተኛውና በሶስተኛው ሲዝን ፊልሙ የራሱን ሰዓት ይዞ መቆም ሲኖርበት ታሪኩ እየሰፋ ሲመጣ አዳዲስ ግዛቶችና ገጸ ባህሪያቶች ሲጨመሩ የፊልሙ ታሪክ አቅጣጫውን እየሳተ መሰለ። ተመልካቾች ከዋናው ማርሻል አርትስ ይልቅ ውስብስብ በሆኑ ፖለቲካልና ጥቁር ኃይል ዘጊፍት ታሪኮች ግራ መጋባት ጀመሩ። ይህ ፊልም ለምን ተቋረጠ? የተመልካቾች ቁጥር በከፍተኛ ደረጃ ማሽቆልቆል ጀመረ። የካቲት 2019 ዓ.ም እንደ አውሮፓውያን አቆጣጠር የኤምሲ ኔትወርክ አስደንጋጭ ዜና አወጣ። ኢንቱ ዘ ባድላንድ በሶስተኛው ሲዝን ያበቃል። ለምን? ዋና ዋናዎቹ ምክንያቶች እነዚህ ነበሩ። የፕሮዳክሽን ወጪ ፊልሙ በቴሌቪዥን ታሪክ ውስጥ እጅግ ውድ ከሆኑት አንዱ ነበር። ልዩ የሆነው የማርሻል አርትስ ስልጠና፣ የኮሪያ ግራፊክስ ባለሙያዎች ክፍያና ትላልቅ የፊልም ቦታዎች ቀረጻ የሚገኘው ገቢ ይልቅ ወጪው የበለጠ አስከፊ እንዲሆን አደረገው። ሁለተኛና ዋና ምክንያት ተብሎ የሚጠቀሰው ደግሞ የተመልካች መቀነስ። መጀመሪያው ክፍል 6 ሚሊዮን ተመልካች የነበረው ሲሆን የሶስተኛው ሲዝን ደግሞ ከ1 ሚሊዮን ተመልካች በታች ነበረው። ይህም ለቴሌቪዥን ጣቢያው ትልቅ ኪሳራ ነበር። ታዲያ የኤምሲ ቻናል በዚያን ወቅት በፍጥነት የስትራቴጂ ለውጥ በማድረግ በዚያን ጊዜ ትኩረቱን ዘ ዎኪንግ ዴድ ላይ ማድረግና አነስተኛ በጀት የሚጠይቁ ድራማዎች ላይ ተከታታይ ፊልሞችን መስራት ጀመረ። ኢንቱ ዘ ባድላንድስ ታሪኩን ሙሉ በሙሉ ሳይቋጭ ሰኒና የተቀየሩት ገጸ ባህሪያት በቀጣይ ምን እንደሚገጥማቸው በግልጽ ሳያሳይ ቢቋረጥም በቴሌቪዥን ታሪኩ ግን የተወ አሻራ ለዘላለም ይኖራል። ማርሻል አርትስ በሆሊውድ የቴሌቪዥን ፕሮግራሞች ላይ በከፍተኛ ደረጃና ጥራት ሊሰራ እንደሚችል ያረጋገጠ ድንቅና ፈርቀዳጅ ስራ ነበር። ምናልባትም አንድ ቀን በሌላ ኔትወርክ ታሪኩ ይቀጥል ይሆናል። እስከዚያው ግን ኢንቱ ዘ ባድላንድስ የተለየ ነገር ለሚፈልጉ ተመልካቾች ሁሌም ተወዳጅ ሆኖ ይዘልቃል። እናንተስ የዚህ ፊልም መቋረጥ ምክንያት ምን ይመስላችኋል? ከገጸ ባህሪያት ውስጥ ማንን ተወዱ ነበር? ሀሳባችሁን ኮሜንት ላይ ገለጹልን። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።